ህዝቡን በመምራት ከአፋር ህዝብ ጎን በመቆም በድንቅ አመራርነት ጥበብ ድል እንዲቀዳጅ ያደረጉ መሪ የሀገራችን ታሪካዊ ጠላቶች ዓላማቸው እንዳይሳካ የህዳሴ ግድቡ ላይ አንዲትም መጓተትና እንከን እንዳይፈጠር ድንቁን የአፋር ህዝብ ከፊት ሆነው በመምራት ግንባር ድረስ ዘምተው በማስተባበር የኢትዮጵያውያን ህልውና ያረጋገጡ ታላቅ መሪ የግንባታ ዕቃዎቹ ወደ ተፈለገበት ቦታ በሰላም እንዲደርስ የአፋርን ምድር ሲያቋርጥ ደህንነቱ እንዲጠበቅ ከፍተኛ አስተዋጽኦ ያደረጉ ለሾፌሮችም የአፋር ጎሳነትን ማዕረግ በመስጠት ለኢትዮጵያውያን ሁሉ ክብርና ፍቅር የለገሱ መሪ የአፋር ህዝብ ከገባበት የኑሮ ቀውስ በፍጥነት አገግሞ እንዲወጣ ቆራጥ አመራርነት የሰጡ ከዚህ በፊት ታይቶ በማይታወቅ መልኩ በተለይ በግብርናው ዘርፍ በኢንዱስትሪ በኢንቨስትመንትና በሌሎችም መስኮች የክልሉን እድገት በእጅጉ እንዲልቅ ያደረጉ መሪ ናቸው። የለውጡ የፊት መሪ የሆኑት የክልላችን ርዕሰ መስተዳድር ሐጂ አወል አርባን እጅግ አድርገን እናመሰግናለን። በአፋር ህዝብና በኢትዮጵያ ህዝብ ስም አፋርን በማይታመን የእድገት ጉዞ አይተን በማናቀው አረንጓዴና የሚለማ ክልል ስላደረጉልን ትልቅ ክብር ለመስጠት እንወዳለን። እስኪ ለርዕሰ መስተዳድር ለክቡር ሐጂ አወል አርባ ያላችሁን አክብሮትና ፍቅር በሞራል ግለጹልኝ። በእውነቱ የትላንት ታሪክን እየዘከርን ሳይሆን ዛሬ በርሶ የአመራርነት ዘመን ታሪክ ሰርታችሁልን ታሪክ ላይ ቆመን በማውራታችን የላቀ ደስታ ይሰማናል። የእርሶ ትውልድ አካል በመሆናችን አብዝቶ ደስ ይለናል። እስኪ በድጋሚ የአፋር ህዝብ በህዳሴ ግድቡ ላይ የደመቀ አሻራውን ሲያኖር ከፊት ሆነው የመሩትን ክቡር ሐጂ አወል አርባን የሐጂ አወል አርባ ትውልድ በመሆናችሁ ደስ ያላችሁ የታለ ጭብጨባው ከቀኝ ወደ ግራ ከምስራቅ ወደ ሰሜን ሁላችንም